ልጅን ጥዬው እኮ ልሞት 15 ቀን የቀረኝ። እናንተ ግን እዚሁ መድኃኒት ተሰጥቷችኋል አይደል? እኔ እኮ መድኃኒት የለውም ልብ ኬዝ ነው ቫልቭ ይቀየር ነው የሚባለው። በላስቲክ ተቀይሬ አሁን እኔ ድናለሁ አልድንም። ልጄን ግን ትቼው ስሞት ልጄ ጎዳና ሲወጣ ዝም ትላላችሁ ስላቸው ሁሉም ተላቀሱ። የራሳቸውን ህመም ረስተውት ስለኔ ሁሉም አለቀሱ አጎንብሰው። እኛ አባታችን የዛሬ 8 ዓመት ግራ ገብቶኝ ዙሪያው ገደል ሆኖብኝ ነይ እንደዚህ አይደለም አሉኝ። ትዝ ካሉት ታድነኛለህ ብቻ ነው የማውቀው። አባታችን ነው የለ ውዳሴ ማርያም ለምን ታለሻለሽ? ባለቤቷ ሊይዞሽ የመጣሁን ሊያድንሽ አሁን ትፈወሻለሽ። ያለበትም አይገኝ አይዞሽ አትፍሪ። ሐኪም የነገረኝ ጊዜ ግን እሞታለሁ ብዬ ፈርቼ አይኔ እንደዚህ አድርጌ ነበር የምተኛው። ልክ እንቅልፍ ሲይዘኝ ቶሎ እነሳለሁ። ለሊቱ ሙሉ ቁጭ ብዬ የልጄን ራስ እየዳበስኩ ሳለቅስ ነበር ማድረው። ልጁ ሲያለቅስ አታስጨንቂው አለችኝ። ስለሱ ሲል ስለሆነ የሚምረኝ ተጨንቆ ያልቅስ አልኳት። ተጨነቅ አልቅስ ስላንተ ሲል ነው የሚምረኝ። እኔ ምንም የሚያስምር ነገር የለኝም። ግን የሆነ ድለላማ ብሬ መስራት ጀመርኩ። በቃ ቀጣፊ ወንበዴ ሆንኩኝ ከቤት ወጥቼ ማለት ነው። ተባርኬ ተቀድሼ ካደኩበት ቤት ውስጥ ወጥቼ መለስ ወደ ቤት ጉልላቱ ይታየኝ ነበረ እና ጉልላቱን ሳየው የልጅነቴ ነገር ይመጣብኝና መድኃኒት አለም ልክ መርፌውን ሲጀምር ቁሜ ሄድኩት። የልብ መርፌው በጣም ከባድ ነው። በጣም ቁሜ ሄድኩት። ስመለስ በዳዴን የተመለስኩት መርፌ ኪኒን እንደዚህ ነው ወረወርኩት ማለት ነው። ከዛ በጸበሉ በዚሁ ጋር ወረወርኩት ወደ ጫካው። ከዛ በኋላ እያጨበጨብኩኝ ታድነኛለህ እያልኩ ገባ። በቃ ግን የሚያድን ስራ የለኝም። ግን ዝም ብዬ ታድነኛለህ በቃ ጸሎቴ እቺ ነች ታድነኛለህ። እግዚአብሔር በፈቀደው እንግዲህ መተናል። ያለንበት ቦታ ገነተ ኢየሱስ ጸበል ነው። ገነተ ኢየሱስ ጸበል ነው። ብዙ ድንቅና ተአምር የሚያደርግ ጸበል ነው። ለኔ በተለይ ያደረገልኝ ነገር በቃል በአንደበት የተወለድኩትን እድሜ ዘመን ሙሉ ድጋሚ በጽፍ ያደረገልኝ ነገር ተጽፎ የሚያልቅ አይደለም። በወረቀትም ብራናም ቃልም አንደበትም የሚገልጸው አይደለም። ግራ በገባኝ ሰዓት ዙሪያው ገደል በሆነብኝ ሰዓት እዚህ ጸበል ነው የመጣሁት። ኢየሱስ ጸበል ቤተክርስቲያኑን ተሳልሜ ቤተክርስቲያኑ አልቅሼ ከኃጢአቴ ከበደሌ ብዛት ቀናብዬ ቤተክርስቲያኑ ማየት ፈርቼ ከዛ ተሳልሜ ቀጥታ ወደ ጸበሉ ነው የመጣሁት። ስመጣም በፌስታል ሙሉ የልብ ኬዝ ህመም ነበርና ያንንም መድኃኒቱን በጓሮ ጥዬ ከ10 ዓመት ህጻን ልጅ ጋር ነበር የመጣሁት እና ልጄ እግዚአብሔር ከሆነ ማን ነው አምላክሽ አለኝ ሲጨነቅ ስጠበብ አይቶ እና የሚያድነኝ። መልካም እንግዲህ ይህንን ታሪክ ለዓለም ለማሰማት እንዲዳረስ የእግዚአብሔር ድንቅ ስራ በዓለም ሁሉ እንዲታወቅ ነው። እንግዲህ አብረን ተገናኝተን ያሉን ታሪክም አብረን ቁጭ ብለን ያው ስቱዲዮ ውስጥ ሆነን እናወራለን። ዛሬ እንግዲህ ያው ቦታውን ማየት ስላለብን የዳንሽበትንም ቦታን ማየት ስላለብን የመጣ ነው። ብዙ ጊዜ ያው የጻድቃን የሰማዕታት የቅዱሳን ብዙ ቦታ ላይ ጸበላቸው ፈልቆ የብዙዎቹ ቅዱሳን ታሪክ ነው የሚነገረውና ኢየሱስ ጸበል ደግሞ ብዙ ጊዜ በተለያየ ቦታ ላይ ይታወቅምና ዛሬ ግን ይህንን ታምር ለመግለጥ አንቺ ፈቃደኛ ነሽ ለዓለም እንዲያውቁ? አው ልክ ባደረገልን ልክ አልተገለጸም። መድኃኒተ ዓለም ኢየሱስ ክርስቶስ በሆነልንና ባረገልን ልክ አልተገለጸም። ስለዚህ ጸበሉም አይደለም ማዳኑ ዓለም ሁሉ እንዲያውቀው ዓለም እንዲሰማ ዓለምም ተስፋ የቆረጠው ሁሉ መቶ በጸበሉ እንዲድን እግዚአብሔርን መረድቶት እሱም ዓለም ሁሉ እንደኔ ተደርጎለት እንዲመሰክር በጣም ፈቃደኛ ነኝ። ከድሮ አንስቶ የምመኘው ነው። ዓለም ሰምቶት እንዲድን ሁሉም ሰው እግዚአብሔር አምላክ በአምሳሉ የፈጠረው ሁሉ መቶ በጸበሉ እንዲድን በጣም ትልቅ ምኞትና ሐሳብ አለኝ። መልካም አድማጭ ተመልካቾቻችን እንግዲህ የ15 ቀን ህይወት በኋላ ትሞቻለሽ የተባለች ዛሬ 8 ዓመት። እስቲ ታሪኩ ምን እንደሆነ እዚሁ መዲናችን አዲስ አበባ ያለውን ታሪክ እናስቃኛችኋለን። አብራችሁን እስከ መጨረሻው ቆዩ፣ ተከተሉን።
የዛሬ 8 ዓመት ስመጣ እያለቀስኩ ታድነኛለህ እያልኩ ስገባ ማንም ሰው ብዙ ማያውቀው የቆርቆሮ ቤት ነበረች ጸበሏ። ስመጣ አባታችን ነበሩ። እሱ ነው አንቺን ትሞቻለሽ የሚያድንም እሱ ነው እና ታድነኛለህ ያልሽለት ድነሻል ብሎ የዛሬ 8 ዓመት ይኸው 8 ዓመት ደግሞ አብረንም ለመመስከር በቀደም ኢየሱስ አግኝቼው ትመጣለሁ ብዬት ነበር አባና ለመመስከር ሁሌ ምኞቴ ነበር። የኢየሱስ ጸበል ገና አልታወቀም። የግቢው ሁሉ ሰው መሆን አለበት። ገና ማንም አላወቀው፣ ማዳኑ ማንም አላወቀው። ብዙ በካንሰር በምን የታመሙኝ ስመሰክርላቸው ከካንሰር ድነ ልጅ ወልደን አግብተን ወልደናል እያሉ ብዙ ሰዎች ለኔ ምስክርነት ሰጥተውኛል። ግን የኢየሱስ ጸበል አልታወቀም። እኛ አባታችን የዛሬ 8 ዓመት ግራ ገብቶኝ ዙሪያው ገደል ሆኖብኝ ነይ እንደዚህ አይደለም አሉኝ። ትዝ ካሎት ታድነኛለህ ብቻ ነው ማቀው አባታችን ነው የለ ውዳሴ ማርያም ስል ከዛ ታድነኛለህ እያልኩ ስመጣ ነይ መጀመሪያ ንስሐ ግቢ ብለው ንስሐዬን ተቀብለው ኢየሱስ ጸበል ንስሐዬን ተቀብለው ስግደትም ሰጥተውኝ ጾምም ጸሎትም ሰጥተውኝ አብዝቶሽ እያሉ እስካሁንም ድረስ ያውቁኛል አባቴ። እሳቸውም አንድ ምስክር ናቸው። 8 ዓመት ልጄንም ያውቁታል። ህፃኑ ነው ይዤው መጥቼ አሁን እግዚአብሔር የትና የት አድርሶልኛል። ክብር ምስጋና ይግባው። ነኛ አባታችን ነበር። መልካም ነው አባታችን። እኛም ደግሞ ይሄንን ለዓለም መታወቅ አለበትና የእግዚአብሔር ድንቅ ስራ በተለያየ ቦታ ላይ ባሉ ገዳማት ላይ ጸበሎች ላይ ምስክርነትን እየተቀበልን ለዓለም እናስተጋባበት ሚዲያ ነውና የእህታችንንም ድንቅ ስራ የኢየሱስ ክርስቶስ አምላክነቱ በቅዱሳኑ በወዳጆቹ ላይ ድንቅ ነገር አድርጓል። እዚሁ አዲስ አበባ ላይ መዲና ላይ ሆኖ ፈረንሳይ ገነተ ኢየሱስ ደግሞ ጠበልን ለዓለም መታወቅ አለባት ብላ እንግዲህ እህታችን ተገናኝተን ነው የመጣ ነውና እንደው ለልጆቾት ይሄንንም ለሚመለከተው እንደው ያለውን ነገር እርሶ ስላሉ እንደው አንዳንድ ነገር ቢሉን ብዬ ነው። እኔ እቺ ልጅ እውነተኛ የዛሬ 8 ዓመት ትክክለኛ ቃል ነው፣ እውነቷን ነው። እዚህ ቦታ እያለቀሰች መጣች። እዚህ ዋዳ ነበረ ቆርቆሮ ቤት ነበረች። እያለቀሰች ስትመጣ መታ ሰው መሀል ላይ ወደቀች። መሆነሽ ነው አካላቴ ሲሏት ሰውም አለቀሰ። መሆነሽ ነው ስንላት አሞኝ ምን አሞሽ ነው? እዚህ ሀገር የሚያድነኝ ሐኪም አጥቼ ውጭ ሀገር ነው ሐኪምሽ ተብዬ ይኸው እንግዲህ እዚህ ሀገር ጎጃም ላይ አጣሁኝ፣ ኢትዮጵያ ላይ ሐኪም አጥቼ ወደ ውጭ ሆኗል ሐኪምሽ ሲሉኝ ወደ ኢየሱስ መጣሁኝ አለች። አይ ለምን ታለሻለሽ? ባለቤቷ ሊይዞሽ የመጣሁን ሊያድንሽ አሁን ትፈወሻለሽ፣ ያለበት የማይገኝ አይዞሽ አትፍሪ አልኳትና እውነት ይህን ነገር ነቅሎ ተጣለልኝ። በሩን መስኮቱን እዘጋለሁ አለች። ይኸው ወዲያውኑ ንስሐ ገባች፣ ጾመች፣ ጸለየች፣ ሁሉ ነገር አደረገች። ሰውም ይከታተላታል፣ ሰውን ትከታተለዋለች። እየመጣች ብዙ ነገር አስራት ሁሉ እያመጣች ብዙ ስታደርገ ቆየ ልጅ ናት። ከዚያም ወዲያ አልወዘነችም፣ ያላደረገችው ነገር የለም። ስለዚህ አምላከ ክርስቶስ ይኸው በሩን ሰራች፣ መስኮቱን ገዝታ ኖራለች። በሁል ምስጋና የሚገባት ልጅ ናት። ከዚያም በኋላ ሐኪም ቤት ሄደች። ሐኪም ቤት ተጠምቃ ስታበቃ ሐኪም ቤት ስትከድ አንቺ ላይ መሆነሽ የከደነ መድኃኒትሽ መሻለ ዲነሸለ የት ሐኪም ሄደሽ ነው አላት። አይ እኔማ እየተጠበል ሂጄ ነው ሐኪም የወጣሁት። ዋናውን አግኝተሽ ነው የምትጫዋችብን ብለዋት ነው። ከዚህ ወዲህ ይኸው በጤናዋ በገራም በፍሳ በጾም በጸሎት ጸንታ ይኸው ልጇንም ፈጣሪ አምላክ አድሎላት ውጭ ሀገር ሄዶላት እየተማረ ነው። ስለዚህ አምላክ ይርዳትና ልጇም ደግሞ ተምሮ ለሀገሩም የሚጠቅም ለሷም የሚጠቅም ለዚህ ለቦታውም ትንሽ አስራት የሚያወጣ ልጅ ያደርግልን። እናንተንም ልጆችም እግዚአብሔር ባርካችሁ። ዛሬ የመጣችሁ እሷንም ተከትላችሁ የመጣችሁ ደግሞ ክርስቶስ ዋጋውን ይክፈላችሁ። አሜን አሜን። ክቡር አባታችን ምናልባት እንግዲህ እዚሁ አዲስ አበባ ሆነው ይህንን ቦታ ለማያውቁ እንደዚህ ድንቅ የድነት ቦታ መሆኑን አይተው ቦታው ላይ ተጠምቀው እንዲድኑ እንደው ቦታውንም እንደው ቢጠቁሙልን በእርሷ አንደበት። ይሄ ገነተ ኢየሱስ ይባላል። ገነተ ኢየሱስ ነው ይባላል። ብዙ ሕዝብ መጥቶ እዚህ ይጠመቃል እንዴ ይጠመቃል። ያው ብዙ ድህነቶች አሉ። ያው እንግዲህ እዚሁ አዲስ አበባ ሆኖ ብዙ ሰው ግን አያውቀውምና እንግዲህ እንድትመጡ ብሎ መልእክት ያስተላልፉ። እዚህ ቦታ ላይ ሰው መጥቶ ሳይድን የሚሄድ ማንም የለም። ያለማወቁ ብቻ ነው እንጂ ያወቁት እየተሻሩ እያገኙት ጣሙን እየተፈወሱ በቤታቸው ሰላም ኑሮ እየኖሩ ነው ያለ። ስለዚህ ሰው ያወቀው እየመጣ ነው። አሁንም እያገለገለን ነው፣ እያስገለገልን ነው።
አሁን የገብርኤል ጸበል ደግሞ እየጨመርን እየገነባን ነው። ስለዚህ ለዚያ ሁሉ ሰው ነው። እንዲህ ሰው ከሌለ ሰው አይሆንም። ቦታው ሰው ነውና ጥሩ ሰው መንጣቱም ጥሩ ነው። ሰው ቢመጣ ለኛ ደስታችን ነው። እናገለግለዋለን። የቆምንበት ለዚህ ሆነው ፈቃድ ይሁንልን ኢየሱስ ክርስቶስ። አሜን አሜን። አባታችን በጸሎት ያሳርጉልና የወላዲተ አምላክ ከኛ ጋር ትሁን። ኢየሱስ ክርስቶስ ከኛ ጋር ይሁን። መድኃኔ ዓለም መድኃኔ ዓለም ኢየሱስ ከኛ ጋር ይሁን። ሰላም ያሳደረን የዋለን አምላክ ሰላም ያውለን ያሳድረን። እግዚአብሔር ይቀበለው ያሳርገው። አረጋወይን ማርያም ትባላለች እሷ። በሰላም ያኖርሽ። ጸጋ እግዚአብሔር አይለሽ። ልጅሽን በሰላም ለማግኘት ያብቃሽ። የሰጠሽውን አስራት ክርስቶስ ይቀበልልሽ። ጤናሽን ጨምሮ ይስጥሽ። በረከት ሳንቺ ጋር ይኖር። እናንተም ይህን ቦታ ልታዩት የመጣችሁት ክብር ምስጋና ይግባላችሁ። ለበጎ ነው የመጣችሁ እንጂ ለተንኮል አይደለም። በጎነታችሁን ክርስቶስ ይቀበለው። ሰላም ያውላችሁ፣ ሰላም ያሳድራችሁ። እምንሰማው የምናየው ሁሉ ተብሪድ አድርጎ አገራችን ተስማምቶ አንድነታችን አንድ ሆኖ መልካም ኑሮ እየኖርን በሰላም ህዝባችንን የምናገለግል ያደርግልን። የታመመው እንዲድን፣ የሞተውም እንዲጸድቅ፣ ያለውም ደግሞ ሰራተኛው በሰላም ውሎ እንዲገባ እየጸለይን አገራችን ሰላም እንዲሆን ያደርግልን። ሰላም ያውለን ያሳድረን። ከእመቤታችን ከድንግል ማርያም ከጌታችን ከባለ ወልድ ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ይላክልን። ሌሊቱን ባርኮ አሳድሮ እናልና ቀኑ ደግሞ ባርኮ አሳምሮ በሰላም ያውለን። ሰላም ያውለን። ከእናታችን ከቅድስት ሐና ማርያም ረድኤት በረከት ያድለን። ሰላም ያውለን። ክቡራን ተመልካቾቻችን በመላው ዓለም ሆናችሁ ይህንን መንፈሳዊ መርሃ ግብር የምትከታተሉ ውድ ኦርቶዶክሳውያን እንግዲህ ዛሬ እዚሁ መዲናችን አዲስ አበባ ያለውን ድንቅ የእግዚአብሔር ስራ የሚገለጥበትን ቦታ ላይ ልናስቃኛችሁ ወደን እኛም ከስቱዲዮአችን ወጥተን ወደዚህ ስፍራ ላይ መተናል ማለት ነው። እንግዲህ እንዳያችሁት ወጣ ስንል አባታችንን አግኝተን ተሳልመን በረከት አግኝተናል። እዚህ ገነተ ኢየሱስ የጠበል ስፍራ ነው። ብዙ ሕዝብ የዳነበት ቋጠሮ የተፈታበት ለራጅና ለኤክስሬ ለአልትራሳውንድ የማይታየው ቋጠሮና በሽታ ሁሉ በዚህ ቦታ ላይ ጠበሉን ተጠምቀው ድነው የሚመሰክሩበት ድንቅ ስፍራ ነውና ከነዚህ መካከል እንግዲህ አንዲት እህታችን ፍቃደኛ በመሆን እንግዲህ ከሷ ጋር ተገናኝተን እንግዲህ ማልደን ተነስተን መተን እዚህ ቦታ ላይ እንገኛለን። ታዲያ ከሷ ጋር የሚኖረን ቆይታ ብዙ ነገሮች የምንነጋገርበት ነው። ገና ብዙ ነገር እንሰማለን። ምስክርነቱን ከናንተ ጋር አብረን የምንሰማ ይሆናል። እንደተለመደው እንግዲህ እናንተም ከኛ ጋር በመሆን እስከ መጨረሻው ድረስ ይህንን መርሃ ግብር እንድትከታተሉ በአክብሮት እየጋበዝን እንግዲህ አሁን በቀጥታ የምንሄደው ወደ ስቱዲዮ ይሆናል ማለት ነው። እዚያ ሆነን ያለውን ነገር ደግሞ ከስር መሰረቱ ሁሉን ነገር ትነግሪናለሽ። አብረን ጉዟችንን እናድርግ። እዚህ ጋር ደግሞ አንድ ታሪክ አለኝ ብለሻል። እሺ የዛሬ 8 ዓመት ስመጣ ግራ ገብቶኝ በፔስታል ሙሉ መድኃኒት ነበረኝ። በጥቁር ፔስታል ሙሉ የልብ ህመም ነው። መርፌና ኪኒን ነበረ። መርፌው በጣም ከባድ ነበረ እና መርፌውንም ኪኒኑንም ልክ የዛሬ 8 ዓመት በዚች በኩል ወደዚህ በጫካው በኩል አዙሬ ነው የጣልኩት። ሁለተኛ አንተን ላላነሳ በቃ ከዚህ በኋላ መድኃኒቴ መድኃኒተ ዓለም ኢየሱስ ክርስቶስ ነው ብዬ መድኃኒቱን ጣልኩት። ያው እንደተጣለ ቀርቷል። ክብር ይግባው ተመስገን። ክብር ይግባውና እንደተጣለ ቀርቷል መድኃኒቴ እምነቱ ጸበሉ የኢየሱስ ጸበል መድኃኒቱ ነው ማለት ነው። እግዚአብሔር የተመሰገነ ይሁን። እንግዲህ ዓለም የሞትን ደብዳቤ ሲጽፍ እግዚአብሔር ደግሞ የሞትን ሳይሆን የህይወትን ደብዳቤ ህይወትን ቀጥሎ የሚሰጥ ነውና እኛ ስንጨርስ ክርስቶስ ይጀምራል። እንግዲህ ይህንን ሁሉ ታሪክ ለዓለም መስማት አለባቸው። ዛሬ ዓለማችን በተለያየ ነገር ተወጥሮና ተይዞ በህመም ጤናቶ በችግር ላይ ነው ያለውና ለነዚህ ሁሉ ያንቺ ምስክርነት ደግሞ
የበለጠ ደግሞ ወደዚህ ስፍራ ላይ እንዲመጡ ንስሐ ያልገቡ ንስሐ እንዲገቡ ያልቆረቡ ደግሞ እንዲቆርቡ ከህመማቸው እንዲላቀቁ የሚያደርግ ነው። ስለዚህ እኛ ወደዚህ ቦታ ላይ የመጣ ነው ይሄንን ሂዱ እዚህ ማቴዎስ ወንጌል ምዕራፍ 10 ቁጥር 32 ላይ በምድር የመሰከረልኝ እኔ በሰማይ በአባቴ ፊት እመሰክርለታለሁ፣ በምድር ግን ያልመሰከረልኝ እኔ በአባቴ ፊት አላውቀውም እከደዋለሁ ነው ያለው። ስለዚህ ምስክርነቱ ይሄ ስለሆነ ሰማዕትነት ማለት ምስክርነት ነው። ምስክርነት በደም ብቻ ሳይሆን ዘእንበለ ደም ነው። ያለ ደምም እንዲህ ስለ ክርስቶስ መሰከር፣ መሰደድ፣ ጊዜን መስጠት ይሄ አረንጓዴው ምስክር ይባላል። ስለዚህ እንደ አባቶቻችን አስተምሮ ማለት ነው። ስለዚህ ይሄንንም ሙሉን ታሪኩን እንግዲህ ትነግሪናለሽ። እኛም በጉጉት ነው የምንጠብቀው፣ ዓለምም በጉጉት ነው የሚጠብቀው። ይሄንን አብረን የምናይ ይሆናል ማለት ነው። ተመልካቾቻችን እንግዲህ ያው ከጸበሉ ወተን ጉዟችንን ወደ ስቱዲዮአችን እያደረግን ነው። በዚያ ደግሞ የሚኖረን ቆይታ ወደ እናንተ የምናደርስ ይሆናል። መልካም ቆይታ። ዛሬ ደግሞ በምስጋና በደስታ ላመሰግነው ሰው ማዳኑን እንዲያውቅ ማዳኑን እንዲያይ ለመመስከር በደስታ ነው የመጣው። ከ8 ዓመት በኋላ ካለምንም መርፌ ካለምንም ክኒን ካለምንም ልብ ህመም ካለምንም ራስና እንደ ልቤ ወጥቼ ላመሰግነው በመጣው ክብር ይገባል። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ ኦርቶዶክሳውያን እንዲሁም የክራዲዮን ኦርቶዶክስ መንፈሳዊ ሚዲያ ቤተሰቦች በያላችሁበት ሀገርና ሰዓት አቆጣጠር እንደምንሰነበታችሁ እንደምንቆያችሁ የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ዛሬም እንግዲህ እንደተለመደው ለእናንተ ይጠቅማል ይበጃል ያለውን ወደ እናንተ ለማድረስ ዛሬ በስቱዲዮአችን ተገኝተናል። እንግዲህ በመግቢያችን ላይ እንዳስተዋወቅኳችሁ እንግዲህ ቦታው ላይ ሄደን ያገኘነውን ታሪክ እንደገና በስቱዲዮአችን ደግሞ ልንጫወት ልንማማር አሁንም ስቱዲዮአችን ላይ እንገኛለን ማለት ነው። የዛሬ ወደ ኋላ 8 ዓመት ታሪክ 2010 እንደ ሳይንሱና እንደ ሕክምናው ካየነው ለ15 ቀን አሊያም ቢበዛ ደግሞ ለ3 ወር ከዛ ውጪ ግን ሞትን መጠባበቅ። ነገር ግን ዓለም ሞትን ስትደግስ እግዚአብሔር ግን በህይወት ያቆያል ያኖራል። ይሄንንም ልብ በሉ። አንዲት እህታችን እግዚአብሔር መኖሩን በምን ታውቂያለሽ አላት። ብዙዎቹ እግዚአብሔር መኖሩን ፀሐይ ሲወጣ ሲገባ ክረምታ ብዙዎቹ ይናገራሉ። እሷ ግን ምን አለች? እግዚአብሔር መኖሩን እኔ የማውቀው አለች። እኔ ላይ ሞት እያለ የሚገል በሽታ እያለ እኔን በህይወት ያቆየኝ አምላክ እግዚአብሔር እንዳለ አምናለሁ አለች። ውድ ተመልካቾቻችን ዛሬ ደግሞ ባለ ታሪካችን እንግዲህ ከሷ አንደበት የምንሰማው እጅግ የሚደንቅ ነገር ነው። እግዚአብሔር እንዴት ማኖር እንደሚችል ከዚህ እንማራለን። በብዙ ችግር ውስጥ ያላችሁ፣ በዚህ ስቃይ ውስጥ ያላችሁ ይህንን ነገር ስትሰሙ ብዙ ታተርፉበታላችሁ። ተስፋ የተቆረጠ ቢኖር ተስፋው ይቀጠልለታል። ያዘነ ቢኖር የሚጽናናበት፣ ሞቱን ወደ ህይወት የሚቀይርበት ድንቅ ምስክርነትን ይዘንላችሁ ቀርበናል። እናንተም እስከ መጨረሻው ድረስ እየተከታተላችሁ አብራችሁ እንድትቆዩ በአክብሮት እየጋበዝን እንግዲህ እንግዳችን ራሷን ታስተዋውቀናለች። እንግዲህ በቀጥታ ይህንን ሚዲያ ዓለም በሙሉ ይመለከተዋልና ስምሽን አስተዋውቀሽን እንደዚሁም ደግሞ ያለውን ታሪክ ትመሰክሪልናለሽ፣ ትነግሪናለሽ። እኛ ደግሞ አብረን እንሰማለን። እግዚአብሔር አምላክ ከሁላችን ጋር ይሁን። እንግዲህ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ክብር ይግባውና መድኃኒተ ዓለም ኢየሱስ ክርስቶስ። መጀመሪያ የዓለም ስሜ ትዝታ በቀለ እባላለሁ። መንፈሳዊ ስሜ ደግሞ ሀረገወይን ማርያም እባላለሁ እና እድገቴ ፈረንሳይ ለጋ ሲሆን ነው። ፈረንሳይ ኢየሱስ 41 አካባቢ ነው ተወልጄ ያደግኩትም በድርጅቱ ገነተ ኢየሱስ የሚባል ድርጅት አለ። በቤተ ክህነት በቤተ ክርስቲያን ውስጥ ነው ያለው እና በዛ ድርጅት ውስጥ ነው ያደግኩት። ሕፃን ነኝ። ከ4 ዓመት አንስቶ በኢትዮጵያ ኦርቶዶክስ ድርጅት ገነተ ኢየሱስ ይባላል ድርጅቱና በዛ በ4 ዓመታችን እያስቀደስን ቅዱስ ሚካኤል አንቀጸ ምሕረት ቤተክርስቲያን አለ። መድኃኒተ ዓለም ኢየሱስ ክርስቶስ ቤተክርስቲያኑ ዘው አለ። ወይ ብላ ማርያም አለችና
በዛ ቤተክርስቲያን ከ4 ዓመት እያስቀደስን መጽሐፍ ቅዱስ ትምህርት እየተማርን 7ቱንም አጽዋማት እየጾምን እያስቀደስን ያደግነው እና እንደዛ ያደግን ያለ ረጅም ዓመት ቆየን። ከዛ ከተወሰነ ዓመት በኋላ ከ4 ዓመት 15 16 ዓመት ስንሆን ያው ጉርምስና ሲመጣ ከድርጅት ወጣሁኝ። ካደኩበት በቤቱ በስሙ ታንጬ ካደኩበት ቤተክርስቲያን ወጣሁኝ። ከዛ ከቤተክርስቲያን ስወጣ ዓለም ነች ተቀበለችኝ። በመንፈሳዊ ህይወት ውስጥ ነበርኩኝና ከዛ ስወጣ ዓለም ተቀበለችኝ። እዛ ዓለም ውስጥ በጣም ረጅም ጊዜ ቆየሁኝ። አምላኬን ረሳሁት። ያሳደገኝን አባቴን ረሳው። ጾሜ ጸልዬ ሳድግ የነበረው ያልሆነ ነገር ውስጥ ጾሙንም ተውኩ፣ ጸሎቱንም ተውኩ፣ ሁሉንም ነገር ትቼ በዓለም ረጅም ዓመት ኖርኩኝና ከዛ እንደወጣው የወንዶች ጸጉር ቤት ሰለጠንኩኝ። የወንዶች ጸጉር ቤት እንደገና የወንዶች ጸጉር ቤት ከፈትኩኝ። ከወንዶች ጸጉር ቤት ቀጥሎ ደግሞ የሆነ ድለላማ አብሬ መስራት ጀመርኩ። በቃ ቀጣፊ ወንበዴ ሆንኩኝ ከቤት ወጥቼ ማለት ነው። ተባርኬ ተቀድሼ ካደኩበት ቤት ውስጥ ወጥቼ እና በዛ መሃል ረጅም ዓመት ጠበቀኝ። ትግስቱ ብዙ ነው፣ ምህረቱ ብዙ ነው። ምንም ብናጠፋ እንደጠፋን እንድንቀርበት አይፈልግም። እሱ ግን ዝም ብሎ ያይኝ ነበረ። እስክመለስለትም ይጠብቀኝ ነበርና እንደዛ በረጅም ጊዜ እንዳለው በመሃሉ ልጅ ወለድኩ። ክብር ይግባውና ለመድኃኔዓለም ልጄን ከወለድኩ በኋላ ከተማሪ ነበር። አባቱ ኮሜርስ ዩኒቨርሲቲ ተማሪ ነበር። እኔ ሚማታ ማር ነበርና ከዛ ልጄን ለብቻዬ ማሳደግ ጀመርኩ። ምክንያቱም ተማሪ ስለነበረ ከትምህርት ቤት ተመርቆ ሲወጣ ተመርቆ ስራ ተመደበ። የት እንደተመደበ አላወቅኩምና በዛው ሄደና ብቻዬን ነበር ልጄን ማሳድገው። እንደዛ እየሰራው ልጄን ሳሳድግ 10 ዓመት ሆነው አቢ። ከዛ በኋላ ነው ኢየሱስ ክርስቶስ ጠብቆኝ አልመለስ ስለው እንግዲህ መድኃኒተ ዓለም ኢየሱስ ክርስቶስ በራሱ መንገድ ወደ ቤቱ ሊመልሰኝ ፈቀደ እና እዛ ጸጉር ቤት ውስጥ በቃ ውንብድና ነው። ድለላ ሰራለሁ አብሬ። ጸጉር ስራ ጥሩ ሆኖ ሳለ መሃል ላይ ጨመርኩበትና ሌላ ድለላ መስራት ጀመርኩኝ። በቃ አንተ ከመጣህ እኔ ጋር የሆነ ብር ሳልቀበልህ አልሄድም። 10 15 አሉኝ አብሮኝ የሚሰሩት። ወላ በጣም ብዙ ቆሻሻ ስራዎች ተከራዩ ቤት ድጋሚ ላከራ ይችላል። በጣም ብዙ ኃጢአት ሰርቻለሁኝ እና በዛ መሃል ማታ ግን ስመለስ ወደ ቤት ጉልላቱ ይታየኝ ነበረ እና ጉልላቱን ሳየው የልጅነቴ ነገር ይመጣብኝና መድኃኒተ ዓለም ወደ ቤትህ እንደ ልጅነቴ በቤት ሳልመላለስ ግን አትክደለኝ ለው ነበረ። አትክደለኝ አደራህን መድኃኒተ ዓለም ኢየሱስ ክርስቶስ መልሰኸኝ በንስሐ በቅዱስ ቁርባኑ አድርገ መልሰኝ አልኩ። ማታ ሳለቅስ አድራለሁ፣ ጠዋት ወደዛው ስራ ይቀጥላለሁ። ማታ ሳለቅስ አድራለሁ፣ ጠዋት ወደዛው ስራ ይቀጥላለሁ እና በዛ መሃል ነው ራስ ምታት፣ ከፍተኛ ራስ ምታት መጣ። በጣም ከፍተኛ ራስ ምታት መጣብኝና ከዛ ወደ ሐኪም መሄድ ግድ ሆነብኝ። ያ ራስ ምታት በቃ የጀመርኩትን ስራ ሁሉ ለመጨረስ አልችልም። ረጅም ሰዓት ነው የሚፈጅብኝ። 500 ግራም ከዛ 1000 ከዛ 1500 ግራም መውሰድ ጀመርኩ፣ ኪኒን ማለት ነው። ከዛ ያም ኪኒን ምንም ሊያድነኝም ሊያሽለኝም አልቻለም እና መጨረሻ ላይ ይሄ ነገር ምንድነው ያልኩ ያቋረጥኩ ስራዬ እንደዛ ስቀጥል ያለው የሆነ ጊዜ ጭራሽ መስራት አቃተኝ። መስራት ሲያቅተኝ ቀጥታ ምን አረኩኝ? አቋረጥኩኝና ስራውን አብሮኝ የነበረው ልጅ እባክህ ወደ ቤቱ ሰደኝ፣ ዛሬ ከአቅሜ በላይ ሆኗል። 1500 ግራም ራሱ ራስ ምታቱን ወስጄ ኪኒን ወስጄ ምንም ይሻለኝ አልቻለም አልኩት። ወደ ቤት ሄድን ከልጁ ጋር ማለት ነው እና ከልጁ ጋር ወደ ቤት አደረሰኝ። ቤት ስንደርስ አብያ ያለ ልጄ ከዛ ቴሌቪዥን ከፍቶ ያያል። ቴሌቪዥን ከፍቶ ሲያይ የቆየ ልብ ህመም ቴሌቪዥን ውስጥ መቆደኛያን ውስጥ ልጅ ነበርና የቆየ ልብ ህመም ነው። አርቲስቶቹ ገላውን አጥበውት ምን ብለውት አስተካክለውት ወደ ሐኪሙ ጋር ግቢ ውስጥ ባለው ሐኪም ጋር ሲወስዱት ጌዲዮን ይባላል፣ አሁን በህይወት የለም፣ በቅርብ ጊዜ ነው ያረፈው። ሲወስደውት ምንድን ነበር ህመሙ ሲሉት የቆየ ልብ ኬዝ ነበረበት እና በራስ ምታት ምክንያት ነው እንደዚህ ሆነው አሉት። እና ሳልነግር ያለፍኩት ደግሞ አቢን ስወልድ እኔም ልብ ኬዝ ተገኝቶብኝ 2 ዓመት ከ6 ወር ኪኒን ወስጄ ነበር እና ኪኒን ወስጄ ሸዱሆ ይባላል ሳሪስ አካባቢ ነው ዶክተሩ። ከዛ አለኝ መሰራት አለበት አለኝ። ከዳንኩ በኋላ በጣም መልካም ዶክተር ነው፣ አሁን በህይወት የለም፣ ነፍሱን ይማረው እና ልብ ኬዙ መሰራት አለበት አለኝ። እንዴ ዶክተር አድነ ልገለኝ ነው እንዴ? የእግዚአብሔርን ስራ ማንም መስራት አይችልም። ያቺ ያደኩባት ስላለች ከልጅነት ያደኩባት እምነት አለችና በልቤ እና ዶክተር አድነ ልገለኝ ነው እንዴ? እኔ በመሰራት አላምንም። ኪኒናችሁ ነው ዓመት ከ6 ወር ኪኒናችሁ አድኖኛል። ከዚህ በኋላ ግን ተመልሼ ተቀድጄ ውስጡን የእግዚአብሔርን ሚስጥር ለማንም አላሳይም ስለው
ወደፊቱ እየሄድኩኝ ከኋላዬ ምን የሚል ድምጽ ተከተለኝ የዶክተሩ ልክ የዛሬ 10 ዓመት ችግር ይፈጥርብሻል አለኝ ዶክተሩ ማለት ነው። እና ልክ እንደዛ ሲለኝ 10 ዓመት ላይ ነው ይሄን ህመሙ ድጋሚ የተነሳብኝ ማለት ነው። እና ልክ ቤት ገብቼ ሳይ ያ ጌዲዮን የሚባለው ልጅ እንትን አርቲስቶቹ ገላውን አጥቦ ወደ ዶክተር ወስዶ ምን ነው እንደዚህ ሆነ አሉት። ሙሉ ፓራላይዝ ሆኗል ልጁ እና የቆየ ልብ ኬዝ ነበረበት። በራስ ምታት ምክንያት ሙሉ ፓራላይዝ አረገው ልብ ኬዙ ማለት ነው። ሲል እንዴ አብዬ 10 ዓመት ሆነክ ዶክተሩ እኮ የዛሬ 10 ዓመት ችግር ይፈጥርብሻል በራስ ምክንያት ብሎኛል። ልብ ኬዙ ነው ማለት ነው አልኩት ላቢ ማለት ነው። ደንግጬ ዝም አለኝ። እሱ ህፃን ነውና ምንም አያውቅምና። ከዛ በነጋታው ዶክተሩ ጋር ሄድኩኝ። ዶክተሩ ለህክምና ወደ ውጭ ሄዷል ታሞ ነው አሉ። ወደ ውጭ ሄዷል አሉና እዛ አሁን ያለውን ዶክተር አገኘሁት። ከዚህ ዛሬ 8 ዓመት ማለት ነው። ከዛ በኋላ አገኘሁት። አየኝና ዛሬ በነሱ መመርመሪያ እንዳለ መረመረኝና አሁን ብነግርሽ እንቅልፍሽን አትሽ ታድሪያለሽ። ስለዚህ ጠዋት ቅዱስ ጳውሎስ ነይ እና ቅዱስ ጳውሎስ ነይና አይቺሽ በደንብ አይቼ ከዛ በኋላ መልሼ እዚሁ ሐኪም ቤት አነብልሻለሁ ውጤቱን አለኝ። አሁን ብነግርሽ ግን የኛም በጣም እንደዛ ያህል አይደለም እንትኑ መሳሪያውና ያ ደግሞ በጣም የረቀቀ መሳሪያ ስለሆነ በሱ ሊሽና ላረጋግጥ አለ ደንግጦ ማለት ነው። ከዛ እሺ ብዬ በነጋታው ቅዱስ ጳውሎስ ሄድኩኝ። እሱ ነበረ ተማሪዎች ሰብስቦ ነበረ አሳያቸው ለተማሪዎቹ ችግሬን። ከዛ እንደውም የሆኑ ትልቅ አባት ገብተው ሲወጡ ጤነኛ ነህ ተባልኩ ሲሉ እሰይ አልኩኝ። እንደዚህ አይቻቸው እሳቸው ጤነኛ ነህ ከተባሉማ እኔም ጤነኛ ነሽ ነው የሚለኝ ብዬ ነው የገባሁት። በጣም እሱ የነገረኝ ነገር አስደንግጦኝ ነበርና ልክ ስገባና ሲያየኝ ተማሪዎቹን ሰበሰበ አሳያቸው የኔን ኬስ እንዳለ አሳያቸው አስተማራቸውና በቃ ማታ ነይ ስራ እዛ እሱ ሐኪም ቤት ማለት ነው ያለኝ። የግሉ ጋር ተመልሼ ሄድኩኝ እና ማታ ላይ ሲያነበው እንደፈራሁት ነው አለኝ። እንደፈራሁት የዛሬ 8 ዓመት ማለት ነው። አንደኛው ቫልቭ ደም ቅዳ የሚባለው ደሙ ሙሉ ለሙሉ ተቀዶ ወደ ውጭ እየፈሰሰ ነው። ደም መልስ የሚባለው ደግሞ ሙሉ ለሙሉ ተደፍኗል። ስለዚህ እና ቫልቮቹን አስቀምጦ ነው የሚያሳየኝ እንደዚህ በእንትኑ ማለት ነው። ይሄኛው እንደዚህ አይሰራም፣ ይሄ እንደዚህ አይሰራም። የቫልቭ ጥገናና ባትሪ ቢሆን እኔ ሰራው ነበር። ይሰራል። አሁን ባትሪ ይገጥማል፣ ቫልቮች ረዳት ቫልቮች ይሰራል እና እሱም ቢሆን እኔ ሰራው ነበረ። ግን ያንቺ ግን አለ ከባድ ነው። ከባድ ስለሆነ ከኢትዮጵያ ውጪ ነው እንጂ ኢትዮጵያ ውስጥ አይቻልም። በአስቸኳይ ውጪ ቢበዛ ያለሽ እድሜ ከ15 ቀን እስከ 3 ወር ነው አለኝ። ከዛ ደነገጥኩኝ። እንደዚህ ብሎ ነው የነገረኝ። ማንም ሰው የለም ልጄ ብቻ ነበርና ደነገጥኩ። እንዴት እንደዚህ ትላለች? በቃ ያለሽ እንድትጠነክሪ ነው ቶሎ ህክምና እንድትወስጂ ነውና ያለሽ ጊዜ ከ15 ቀን እስከ 3 ወር ብቻ ነው። ከዛ ውጪ ጊዜ የለሽም ቶሎ በይ ብሎ ስለ ልጄ ታሪክ ጠየቀኝ። ልጄን እኔ ማታ እየተማርኩ አባቱ ኮሚስ እየተማረ ነው የወለድ ነው እና የዛኔም ተገኝቶብኝ ነበር ልብ ኬስ በኪኒኑ ደህና ሆኜ ነበርና ስለው እና ልጅሽ ማሳደግ አፈልጊም አባት ከሌለው ልጅሽ የት ነው መጨረሻው ቶሎ ተሰሪነ። ከዛ ሻልኩትና ወጣሁኝ። ስወጣ ምንም ነገር የለም በዙሪያዬ ብዞርም ያሉኝ ዘመዶች ተሰበሰቡ። ጥላ ተሳሉ ለእግዚአብሔር በቃ የምናውቀው እግዚአብሔርን ብቻ ነው። ተሰብስበን ተላቀስን ምናልን። አሁንም ከተላቀስን በኋላ የሚሳሉትም ተሳልን ለኢየሱስ አቅራቢያችን መድኃኒተ ዓለም ኢየሱስ ክርስቶስ ነው። ሁሉም በቤት ውስጥ ተሰብስበን ተሳልን ተሳሉ። ልጄን ይዤ ወጣሁኝ እና ብቻ ማየው ልጄን ነው አየዋዩና አለቅስና ግን መድኃኒተ ዓለም በኃጢአቴ እንኳን እኔን ቀጣኸኝ እንኳን ይሄ ነገር ልጅሽ ላይ ነው ያልተዋለ እንኳን በኔው ኃጢአት እንኳን እኔኑ ቀጣኸኝ ብዬ አለቀስኩ። ከዛ በነጋታውም ዶክተሩ ጋር ሲሄድ መርፌ ጀመር ያለኝ የልብ ኬዙ ማለት ነው እና መርፌ ጀመሪ ብሎኝ ልክ መርፌውን ሲጀምር ቁሜ ሄድኩት። የልብ መርፌው በጣም ከባድ ነው። በጣም ቁሜ ሄድኩት። ስመለስ በዳዴን የተመለስኩት ከአቅሜ በላይ ሆኖ ማለት ነው። ከዛ እሱም እንዳይጠፋ ተብሎ በጥቁር ፔስታል ሙሉ ይዤዋለሁ። ፔስታል መርፌና ኪኒ ነው። ከዛ እየተመለስን እያለ ራሱን እያሻሸሁት እኔ ለማን ነው አደራ መሰጥ ልጄ እያልኩ በጣም እያለቀስኩኝ እያለ ማምዬ አለኝ። አቤት አልኩት። ግን ማን ይፈጠረሽ አለኝ። ማን ይፈጠረሽ ሲለኝ እንዴ እግዚአብሔር ነው አልኩት። እና እግዚአብሔር ከፈጠረሽ ሰው ባለሽ ነገር ለምን እንዲትሆኛለሽ? ሰው እኮ ነው እንደዚህ ያለሽ አለኝ። እና እኔ የጻኑ ቂርቁስ ስለዋለሁ በምን ማንገናኝ ይለኛል። እሱ ግን ሲለኝ እንዴ እውነትን እኮ ነው አቢ አልኩት። ምንም ሰው የለም ካጠገቤ እሱ ብቻ ነው፣ ዙሪያው ገደል ነው። ከዛ እውነትን እኮ ነው አቢ አልኩት። አሁን እኔ ስቀጥፍ ስቀማ የነበርኩኝ ደላላ ነበርኩኝ ነኝ። አሁን ብለምን እንኳን አቢ አልኩት። የሚያምነኝ ሰው የለም።
ምክንያቱም በቤት ኪራይ በምን ስንት ስትበድለን ቆይታ ደግሞ በዚህ መንገድ መጣች ለወንጅ የሚሉኝ እኮ የሚያምነኝና የሚረዳኝ ሰው የለም። ስለዚህ እውነትህን ነው። አሁን ያለን አማራጭ መድኃኒተ ዓለም ኢየሱስ ክርስቶስ ያሳደገኝ አባቴ እሱ ብቻ ነው። ከሱ ውጭ ምንም አማራጭ የለንም አልኩት። ከዛ ከልጄ ጋር እናበል እንሂድ ተባብለን ወደ ኢየሱስ ጸበል ሄድን። ኢየሱስ ቤተክርስቲያን ሄድን። በር ላይ አፍሬ ያለው በስራዬ አፍሬ ያለው ያደኩበትና የኔ ያሁን ህይወቴና ያደኩበት ህይወቴ በጣም ልዩነት አለውና በስራዬ በጣም አፍሬ ቤተክርስቲያን ስገባ እንደዚህ አጎንብሼ ነው የገባሁት። በር ላይ እዚች ጋር ቁጭ ብዬ በሯ ላይ ቁጭ አልኩና አለቀስን። አልቅስ አልኩት፣ እሱም አለቀሰ፣ እኔም አለቀሱ። ተላቀ ልጄ እዚህ ጋር ነበረ የዛሬ 8 ዓመት እንደመጣሁ አልቅሼ እዚች ጋር ነገር ነበር የሄድኩት። እዚች አልቅሼ በዚህ ነው ተመልሼ የሄድኩት። ልጄም እዚህ ነበር። አሁን ልጄንም ትልቅ ቦታ ላይ አድርሶልኛል። ክብር ይግባውና ዛሬ ደግሞ በምስጋና በደስታ ላመሰግነው ሰው ማዳኑን እንዲያውቅ ማዳኑን እንዲያይ ለመመስከር በደስታ ነው የመጣሁት። ከ8 ዓመት በኋላ ካለምንም መርፌ ካለምንም ክኒን ልብ ህመም ካለምንም ራስና እንደ ልቤ ወጥቼ ላመሰግነው ደግሞ መጣሁት። ክብር ይግባው። አንዲት ልጅ እንደዚሁ ምስክርነት ልትሰጥ የቆመች ልጅ ነበረች። ልጅ አዝላ ብቻዋን ነች፣ ማንም የለም። ቅባ ቅዱስ የሚቀቡት እሁድ ያርፋሉ አባታችንና ማንም ሰው ግቢ ውስጥ የለም፣ ጸጥ ያለ ነው። ከዛ ልጁ ሲያለቅስ አታስጨንቂው አለችኝ። ስለሱ ሲል ስለሆነ የሚምረኝ ተጨንቆ ያልቅስ አልኳት። ተጨነቅ አልቅስ፣ ስላንተ ሲል ነው የሚምረኝ። እኔ ምንም የሚያስምር ነገር የለኝም፣ ግን ስላንተ ሲል ይምረኛል አልኳት። ልጅቷ እንደው ምን አለችኝ? አሁን ኑሮ ይሄን ነገር ብታዩ ደስ ይለኛል፣ እግዚአብሔር ረድቷት። ምናልባት ያዘለችው ልጅ አሁን 8 ዓመት ልጅ ይሆናል። ባለቤቴ አለችኝ እና ባለቤቴ ሹፌር ነው አለች እና ከቤተሰብ ፍቃድ ውጪ ነው አብረን የምንኖረው አለች እና ሹፌር ነው ከላይ ተንደርድሮ ፍሬን እምቢ ብሎት ወደ ታች ይወርዳል አለ መኪናው ከቁጥጥር ውጪ ሆኖ። ግቢዋ ደግሞ ያጥርና የሰንሰል ግቢ ነች። ያ መኪና ተወርውሮ የሚገባው እዛ ግቢ ነው። እዛ ግቢ ውስጥ ደግሞ ሕፃን ልጅ እየተጫወተ ነው እና ምን አላለች? መድኃኒተ ዓለም ኢየሱስ ክርስቶስ የዚህን ልጅ ነፍስ አድንልኝ፣ እኔ ታስሬ ምንም ብዬ እወጣለሁ። ልጆችና ሚስቴ ማንም ሰው አይረዳትም ታይ ሲሏት ነው እኔን ያገባችኝና ልጆችና ሚስቴ ሜዳ ላይ ይወጣሉ እና የዚህንም ልጅ ነፍስ አድንልኝ እያልኩ ለኢየሱስ እየለመንኩት ነው ሶርዴ ነበር ያንን ቁልቁለት አለ። ልክ መኪናው ወደዛ ሲታጠፍ ወደ ግቢው ሲገባ እናትየው እንዳጋጣሚ ብቅ ስትል መኪናው መስመር ስቶ ወደ ግቢው እየመጣ ነው። ከዛ እናትየዋ ልጄ ና ስትለው ልጁ ምንም ወደ ኋላም ዞር ብሎም አላየም። በቅስፈት ደረጃዋን ወጥቶ እናቱ ላይ ተጠመጠመ። ያ መኪና ግቢ ውስጥ ገብቶ ውሃ ልኩን መቶት ቆመ። እዛው መኪናው ላይ እንደቆመ ሂጂና ኢየሱስ አመስግኝልኝ፣ ላንቺም እዚህ ግቢ ውስጥ ምላለው ሕፃን ልጅ መድህኑ ነው አድኖልኛል፣ ልጁንም አድኖልኛል፣ አንቺንም ጎዳና ከመውጣት አድኖልኛል፣ ለልጆችም ለኔም ታድጎኛል ብሎ አሁኑኑ ኢየሱስ ሂጂና አመስግኝልኝ ብሎኝ ነው የመጣሁት። አታልቅሽ፣ እሱ ያድናል። እንኳን ያንቺን ጊዜ የተሰጠሽን ቀን አይደለም ይችን የቅስፈቷን ጸሎት የባለቤቴን ጸሎት አድኖለታል፣ ሕፃኑንም ልጅ አድኗል፣ እኛንም ጎዳና ከመውደቅ አድኖለታል ብላ ዝም በይ አታልቅሽ አለችኝ። እዛው አልቅሼ ስለማታቂ ነው አልኩና አልቅሼ ከልጄ ጋር በዛው ወደ ውስጥ ገብቼ አልተሳለምኩም። እዚቹ ጋር አልቅሼ ተናግሬ በዛቹ ተመልሼ ወጣሁኝ። አፍሬያለሁ። ቀና ብዬም ወደ ሰማይ አላየው። ፊት ለፊቱም ወደ በሩም ተጠግቼ የሚያሳልምም ስራም ስላልነበረኝ ወደ በሩም አልተጠጋውም። በዛቹ በበር ላይ እዚቹ ጋር ቁጭ እንዳልኩኝ በዛው ተመልሼ ወጣሁኝ ማለት ነው። እና በዛው ተመልሼ ወጣሁኝ። ከዛ በነጋታው ወደ ጸበሉ ሄድኩኝ። ወደ ጸበሉ ሄጄ በፔስታል ሙሉ ያስኩትን መድኃኒት መርፌ ኪኒን እንደዚህ ነው ወረወርኩት ማለት ነው። ከዛ በጸበሉ በዚሁ ጋር ወረወርኩት ወደ ጫካው። ከዛ በኋላ እያጨበጨብኩኝ ታድነኛለህ እያልኩ ገባ። በቃ ግን የሚያድን ስራ የለኝም፣ ግን ዝም ብዬ ታድነኛለህ፣ በቃ ጸሎቴ ይህች ነች፣ ታድነኛለህ። ይሄው መድኃኒቱንም ጥያለሁ፣ ሁሉንም ነገር ጥያለሁ። አዎ በድያለሁ፣ አዎ አጥፍቻለሁ፣ አዎ ሰርቄያለሁ፣ አዎ ሁሉም ነገር ሰው ማያደርገውን አድርጌያለሁ፣ በድያለሁ፣ ከቤት ወጥቻለሁ፣ ታድነኛለህ እያልኩ እያጨበጨብኩ ስገባ አባታችን ገና ታድነኛለህ ያልሽለት ድነሻል ነይ አሉኝ፣ አባታችን ማለት ነው። ከዛ ታድነኛለህ ያልሽለት ድነሻል አሉኝ። ከዛ በጣም ስለደነገጥኩኝ አባ ከዚህ በኋላ ለሐኪም የምሰጠው 5 ሳንቲም የለም፣ አልሰጥም ለሐኪም 5 ሳንቲም እና ጣራውና መስኮቱ በሩ ክፍት ነበረ። የኢየሱስ ቆርቆሮ ቤት ነበረ።
የማዳኑን እንደማዳኑ ያህልም ብዙ ህዝብም ገና መቶ መዳን አለበት። ከዛ እያለቀስኩ እንደዛ ስል እዛ የሚጠመቁት እንዳለ እንደብድ አድርጎኛልና ልጄን ጥዬው እኮ ልሞት 15 ቀን የቀረኝ እናንተ ግን እዚሁ መድኃኒት ተሰጥቷችኋል አይደል? እኔ እኮ መድኃኒት የለውም ልብ ኬዝ ነው ቫልቭ ይቀየር ነው የሚባለው። በላስቲክ ተቀይሬ አሁን እኔ ድናለሁ አልድንም። ልጄን ግን ትቼው ስሞት ልጄ ጎዳና ሲወጣ ዝም ትላላችሁ ስላቸው ሁሉም ተላቀሱ። የራሳቸውን ህመም ረስተውት ስለኔ ሁሉም አለቀሱ አጎንብሰው። ከዛ አባታችንም ጸበሉን ንስሐ ግቢ ዝም ተብሎ ጸበል እኔ ረስቻለሁ ከቤቱ ከወጣው ስለቆየው ንስሐ ውሰጂና ንስሐ ተቀብለሽ ከንስሐ በኋላ ነው በደንብ ንስሐሽን እንትነግሪኛለሽ ከንስሐ ሰጥሻ ስግደትሽን ጾምሽን ጸሎትሽን አድርገሽ ከዛ በኋላ ያድንሻል ችግር የለውም እሱ ያታድነኛለህ ብለሽ ገና ወደሱ ስታስቢ እሱ ምሮሻል። እሱ እኮ መሐሪ ነው። እሱ እኮ ቸር አምላክ ነው። እሱ እኮ ያለ መድኃኒት ነው። ስሙም እኮ መድኃኒት ነው አሉኝ። አጽናኑኝ አባታችን። ከዛ አቢም ነበር አብሮኝ የሆነች ትንሽዬ ስራ መርፌ ክር ያስገባ ነበር ለካባ ያችን ብር ይዞ ነበር። አባ እናቴን ያድንልኝ እንኳ ለኢየሱስ ስጡልኝ ብሎ የተሰጠችው የልጅነቱን ያን ተላቀስን። ከዛ በኋላ ጸበሉን ጀመርኩኝ የኢየሱስን ጸበል ጀመርኩኝ። ከዛ ተመለስኩኝና ወደ ዶክተሩ መጣሁኝ። ከዛ ብር አጣሽ አለኝ። አይ ዶክተር ሐሳብ ቀይሬያለሁ ከዚህ በኋላ ወደ እናንተ አልመጣም አልኩት። ትቀልጃለሽ በራስሽ እስኪ የተማረ ሰው ይዘሽ ነው ያለኝ እና እኔ እንደ አቅሜ እስከ 10ኛ ክፍል ፊደል ቆጥሬያለሁ። ከዛ ይዣት የሄድኩት ሌላ እምነት ውስጥ ያለች እህታችን ነበረች። እሷ ከ8ኛ ክፍል ነው ያቋረጠችውና ይዣት መጣሁኝና ቁጭ አለች። ሲነግራት ሐኪሙ ሲነግራት እንደዚህ የቫልቭ አሻንጉሊት ታስቀምጦ ሲነግራት በጣም ደንግጣ በኢየሱስ ምን እያለች ትሰማው ነበር። ደንግጣለች በጣም። ከዛ ተነጋግራችሁ ጨረሳችሁ ዶክተር አልኩት። አዎ ነግሬያታለሁ። ብር ከየትም ፈልጉ ለምኑ ልጅሽን አሳድግ ያለኝ። በቃ ዶክተር አልኩት የዛሬ 5 አመት ልመሰክርልህ እመጣለሁ። እሷ 8ኛ ክፍል ተማሪ ነች። ትንሽዬ በፊደል እኔ እቀድማታለሁ ግን አልኩት ማዳኑን ሁለቱ ናችሁ እንድታዩ እምነት ጸበሉ እምነቱ ከመሬቷ ላይ ቆንጥሮ ምናቁምቱ አድርጎ አይን ያበራባትን እምነታችንን ከ5 አመት በኋላ መጥቼ ይመሰክርልሃለሁ። ከ15 ቀን እስከ 3 ወር ምንም ነገር እንትን አይደለም መርፌም ኪኒንም ምንም አልተጠቀመም። የዛሬ 5 አመት ዶክተር ስለው ልቁንስ ተሰርተሽ ልጅሽን አሳድጊ ያለኝ። አይ ዶክተር በቃ ህክምናውን ትቼዋለሁ ግን የዛሬ 5 አመት እመጣለሁ ድኜ እመጣለሁ አንተን በሰላም ጠብቀኝ ብዬው ከቢሮ ወጣሁኝ። እና ልጅሽን በምንሽ ልታሳድጊ ነው ምን አለኝ። ከዛ የሚለኝን ነገር እየሰማው ዝም ብዬ ወደፊት ነው ሄድኩት። እመጣለሁ ብቻ ብዬው ዝም ብዬ ሄድኩኝ። ከዛ በኋላ ያው ዶክተሩንም ትቼዋለሁ ያለኝ አማራጭ ጸበልና እምነት መድኃኒተ ዓለም ኢየሱስ ክርስቶስ መድኃኒታችን ስር እግሩ ስር መውደቅ ብቻ ነው። ሌላ ምንም አማራጭ የለኝም። ዙሪያው ገደል ነው። ከሱ ውጪ ህይወት የለም። ከሱ ውጪ መድኃኒት የለም። የእውነት በትክክል ልብ ውስጥ ገብቶ የሚያምን ሰው ካለ በመጽሐፍ ቅዱስ ላይ የቀሚሱን ጫፍ ዳሳ ያዳናት የመጽሐፍ ቅዱስ ኢየሱስ ክርስቶስ ዛሬም ነገም ለዘላለምም ሕያው ሆኖ ይሰራል አለ መድኃኒተ ዓለምና ከዛ ተነሳውኝና ኢየሱስ ጸበል ጀመርኩኝ። ኢየሱስ ጸበል 3/7 ነው የተጠመቅኩት። ልክ ሁለተኛው 7 ላይ ዶክተር ስልኬን ይዞት ነበረ። ጥቁር አንበሳም ልኮኝ ነበረ በዛ መሃል እና ቅድሚያ ይሰጣት ህመሟ ይሄ ቫልቭ መቀየር ብቻ ነው። ደም ቅዳና ደም መልስ። አንደኛው ደም ቫልቭ ተደፍኗል። አንደኛው ደግሞ ተቀዶ ሙሉ ለሙሉ ደም ወደ ውጭ ነው የሚያፈሰው። ምንም ወደ ላይም ወደ ታች የሚወጣ ደም የለም። ስለዚህ ራስ ምታቱ ይዛኬስ ስለሆነ ድንገት መንገድ ላይ ፓራላይዝ እንዳትሆን ድንገተኛ ሞት እንዳያጋጥማት ሌላ ውስጧ ላይ ምንም አይነት ህመም ስለሌለ ቅድሚያ ይሰጣት ብሎ ብዙ ወረፋ የሚጠብቋሉ። ጥቁር አንበሳ ላከኝ። ዶክተር መሐመድ አየኝ። ከዛ ቅድሚያ እንዲሰጠኝ ተደረገና እኔ ኢየሱስ 2/7 እየተጠመቅኩ ሁለተኛው 7 ላይ መድኃኒተ ዓለም ኢየሱስ ክርስቶስ ጸበሉ ውስጡኝ ተደወለልኝ። ሲደወል አየሁትና ደነገጥኩኝ። ስልኩን ምንድነው ይሄ የሆስፒታል ነው። ከዛ ሳነሳ ከጥቁር አንበሳ ነው። ድንገት ሐኪሞች ከውጪ ስለመጡ ነይና ተሰሪ አለች። ከዛ እሺ አልኳት። ምለው ነገር የለም ድንገተኛ ነገር ስለሆነ ማለት። ከዛ እሺ ስላት ምን ነው ቀለል አረግሽው አለች። ይቅርታ እህቴ እልል ነበር የሚባለው አልኳት። እንድቀደድ እኮ ነው የጠራሽኝ እልል መባሉን አላቅም። እሺ እመጣለሁ አልኩሽ አይደል አልኳት። እሺ ነገ ጠዋት ነው ተዘጋጅተሽ አለችኝ። እሺ አልኳት። ልክ ስልኩን እንደዘጋው ሴሙን ቀዳድቼ እዛው ጣልኩ ጸበሉ ላይ።
ድጋሚ እንዳደውልልኝ እንዳልረበሽና ሀሳብ እንዳልቀይር ሴሙን ቀዳድጄ እዛው ጸበሉ ጋር ጣልኩትና ወጥቼ መጣሁኝ። ከዛ በኋላ ከሐኪም ጋር ያለውን ግንኙነት በዛው ተቋረጠና 3ኛ ሳምንት ተጠመቅኩኝ። 3/7 ኢየሱስ ጸበል ስጠመቅ ምንድነው መጀመሪያ መድኃኒት ዓለም ትልቁ መድህን ያደረገልኝ ዋናው ነፍሴን አዳናት። ከምንም በላይ ስጋ ሁሌ ቤትም ማች ነው አፈርነን፣ ግን ነፍሴን ያዳናት መጀመሪያ ነፍሴ ዋናው ለነፍሴ ከታደገኝ በኋላ ደግሞ ሞትን እንዳልፈራው ነው ያደረገኝ በጸበሉ። ምንም ሞት እስካሁኗ ሰዓት ድረስ የትም ቦታ ላይ ምንም እምፈራው ክብሩ ይግባውና ግን ሐኪሙ የነገረኝ ጊዜ ግን እሞታለሁ ብዬ ፈርቼ አይኔ እንደዚህ አድርጌ ነበር የምተኛው። ልክ እንቅልፍ ሲይዘኝ ቶሎ እነሳለሁ። ለሊቱ ሙሉ ቁጭ ብዬ የልጄን ራስ እየዳበስኩ ሳለቅስ ነበር ማድረው ከተኛው በዛው ቀራለሁ ብዬ ማለት ነው። እና ክብር ይግባውና መድኃኒት ዓለም ሞትን እንዳልፈራው አረገኝ። ምንም ነገር አንዴ እንደውም አሰቦት ገዳም ሂደን ማለት ነው ከወንጅ ጋር አሰቦት ገዳም ስላሴ ሂደን የሆነ እንትን ይላሉ ከልጁ ጋር ሂደን መንገድ ላይ መሸብንና ወደ ገዳሙ መጠምዝዣ ላይ መሸብንና ምንም ማደሪያ ምንም ቦታ የለም እና እግዚአብሔር ይስጠውና ኡስማን የሚባል ወንድማችን አነጠፈልንና ውጭ ላይ ልንተኛ ማለት ነው። እዛ ላይ ተኝተን እያለን የሆኑ በዲዎች ነገር ናቸው መጡና እንትን ይላሉ የሆነ ነገር ያፋጫሉ። ከየትን የመጡት ተብሎ ጸጉረ ልውጥ ነን፣ ምንም ማደሪያ ቦታ የለም፣ አንድ ቤንዚል ማደያ ብቻ ነው ያለው፣ ሌላ ምንም ነገር የለምና ቤንትን ያፋጫሉ ከየትን የመጡት ይላል። ያ ወንድማችን ግን ሙስሊምና እምነት ተከታይ ነው። እግዚአብሔር ይስጠው እድሜ ጤና ይስጠው ዘሩ ይባረክና ምን ይላቸዋል እሱ ብቻ ነው የቆመንልኛ። እነሱ 4-5 ነው ያሉትና አሰቦት ገዳም ስላሴ ብቻ ሲል ነው የምንሰማው፣ ሌላውን ቋንቋ አናቀው። ከዛ ሲል እነሱ ደግሞ ከየትን የመጡት ምን እንደሚሉት አላቅም። አብሮኛ ያለው ልጅ ትንሽ ይሰማል መሰል ቋንቋቸውን ብቻ ከራስ እስከ እግሩ ተከናንቦ ዝም ብሎ ተኝቷል ልጁ ማለት ነው። ከዛን የሚሉትን አላቅም አልሰማም። እዚህ ጋር ቢያፋጩም መድኃኒት ዓለም አንዴ ልቤን ሞትን እንዳልፈራው አድርጎ ሸፍኖታል። ከቤት ስወጣ ራሱ አክስቴ ነጠላዬን ስትገፋው ጊዜው ጥሩ አይደለም አትይጂ ብላ ነጠላዬን ስትገፋው መንገድ ላይ ነው ነጠላ ለብሼ ሄድኩት። ነጠላውን ጥዬላት ወጥቼ ሞት ብትለኝ ምንም አልሰማም። አሁን እዚህ ጦርነት ነው በዚህ መሀል ምን እና ከዛ በኋላ ሲል እኔ ብድግ ብዬ ሰይፈ ስላሴ ነበረች ያስኳት ስላሴ ይሄድና አይደል። ከዛ ሰይፈ ስላሴን ግልጥ እያረኩኝ ስልኬን አብርቼ እደግማለሁ። እሱ ቆሞ ይደራደርልናል ኡስማን ማለት ነው። ተዋቸው አሰቦት ገዳም ስላሴ ናቸው መንገደኞች ናቸው መሰለኝ። ከዛ ልጁ ግልጥ እያረኩ አነባለሁኝ እኔ እደግማለሁ ማለት። ከዛ ልጁ ገለጥ ብሎ ሲያየኝ እደግማለሁ። ልጁ ቀጥታ ምንድነው ያለኝ ቶሎ ክደኝና ተኝ የሞትሽ ሰዓት ረዘመብሽ እንዴ አለኝ ልጁ ማለት ነው። እንዴ ልንሞት ነው እንዴ ስለው ዝም ብለሽ ቶሎ ክደኝና ዝም ብለሽ እንዳልሰማውንሽ ተኝ አለኝ ልጁ ማለት። እንዴ ልንሞት ነው ስለው በቃ ነገርኩሽ አለኝ። ከዛ ተሸፋፍነን ሰይፈስል በልባችን ስላሴን ስንጠራ አደረን። እነሱም ሄዱ። ልክ እንደሄዱ እቤቱ አስገባንና እግዚአብሔር ይስጠው ረጅም እድሜ ጤና ይስጠው ዘሩ ይባረክና አስገባንና እሱ በር ላይ አደረ። እኛን ከልጆቹ ጋር ውስጥ አስገባንና ማለት ነው። እና ሞትም በዚህ ልክ ከዛ ቀጥሎ ደግሞ ድጋሚ 40 መድኃኔዓለም ባለፈው ሲሄድ እና ተሰልፈናል። እያቆራረጥኩ ነበር የሄድኩትና ከዛ ተሰልፈን ስንጠብቅ ምንድነው ሰልፉ ግን ለምን አይቆርጡልንም አልናቸው። መድኃኔዓለም ነገ ይነግስልን ነበር 40 መድኃኔዓለም። ከዛ የሆነ ትንሽ ግጭት አለ መሃል ላይና ያ እስኪቆም ነው የምንጠብቁትና ድንገት ደግሞ እየሄዳችሁ ድጋሚ ችግሩ ሊፈጠር ይችላል ተጠብቃላችሁ ሲሉ ክብር ይግባውና ቸሩ መድኃኔዓለም አንድ አይነት ሰዎች ነበርን ተሰልፈን ተራ የምንጠብቀው። ችግር የለም ግጭቱ ይቀጥልም ያቆም ብቻ እናንተ በቆረጣችሁ ልዛት ገብተን ነው የምንሄደው ተባብለን ልክ ትንሽ ሰዓት አሁን ግጭቱ ቆሟል ሊቆረጥላችሁ መሃል ላይ የሚፈጠረው አይታወቅም ችግር የለም ቆረጡልን ብለን ቆርጠን ሂደናል። መድኃኒት ዓለምም ጠብቆን በክብር መልሶናል። ክብር ይግባውና እና ያረገልኝ ትልቁ ሞትን እንዳልፈራ ሞትን አለመፍራት በጣም ትልቅ ነገር ነው። ሞትን አለመፍራትን የመሰለ ነገር የለም። ከዛም እግዚአብሔር ይመስገን እንደዛ ከዛ በ3ኛው ወር ወደ ጸበሉ ስመለስ 3/7 ተጠመቅኩኝ። በ3ኛው 7 ላይ ውዳሴ ማርያም እዚች ልቤ ላይ አርጊያለሁ። ውዳሴዋን የሚሰራ ያሉበት ቦታ ላይ እንግዲህ አንቺ ስሪው ብዬ ልቤ ላይ አርጊዋለሁ። ልክ እንትን ላይ ወደ 3ኛው ሳምንት እንደተጠመቅኩኝ በህልሜ ዘፈን ያው በድርጅት ነው ያደኩት ብያለሁ። በገነተ ኢየሱስ ድርጅት ውስጥ ነው ያደኩት። ዘፈን አይሰማም በጣም ነውር ነው ዘፈን መስማት። ያልሆነ አለባበስ ነውር ነው። ቁመና አባታችን ነው ተብሎ ካልተጸለየ ነውር ነው። 7ቱን አጽዋማት ሳያስቀድስ የበላ ልጅ
እንደ ልጅ አይቆጠርም፣ እንደ ሰውም አይቆጠርም። ሌላ እምነት ያለው ሰው ገብቶ ሙሳ ተብሎ ገብቶ እስካሁን አለ። ሙሴ ነው ስሙ፣ እስካሁን አለ አንድ ሰፈን። በቃ ሌላ እምነት ራሱ ገብቶ በኢትዮጵያ ኦርቶዶክስ ውስጥ ነው በቃ አንድ አይነት ሆነን ነው የምናድገውና መብላትም በዝና ዘፈን ስለማትወድ አለ። እኔ እስካሁን ድረስ ዘፈን አልወድም ክብር ይግባውና እና ዘፈን ስለማትወድ ወይ ብላ ጸበል ውሰዳት ተብዬ ነው የመጣሁት ብሎ ወይ ብላ ጸበል ይዞኝ ይሄዳል በህልም ማለት ነው። ልክ ብንንስል የለም ልጁ ብድግ እና ያሳየን ወይ ብላ ጸበል ድሮ የእንጨት ድልድይ ነበረች ፈረንሳይ እና በዚያችን የእንጨት ድልድይ ነው የእንጨት አጥሯን ያሳየን። ተነሳሁኝና ወይ ብላ ጸበል ቀጠልኩኝ ማለት ነው። ወይ ብላ ጸበል 3 ሳምንት እንደዚሁ እንደተጠመቅኩኝ መንፈሳዊ ያሉ ልጆች ናቸው እነሱ። ልክ ስወጣ አሁን ደግሞ ፍሉ ጸበል ታዞልሻል ይሉኛል ስወጣ። ከዛ ተነስቼ ሀያት መድኃኔዓለም ጸበል በቃ ከዛ በኋላ ምን መጠበቅ ጀመርኩ። ውዳሴ ማርያም ነች ማቃጸበ ጸልዬ መልሼ እዚህ ውስጥ ነው መከታት። ቀንም ማታም ሁሌ ከደረቴ ውስጥ አትለይም እጸልያለሁ። ያችን ውዳሴ ማርያም ደግሞ መልሼ ከታታለሁ እና ለሊስ ነው። ቀን ላይ እፈራለሁ መጸለይ። ለምን የሚያዩኝ ሰዎች የሚያውቁኝ በጸሎት በጾም አይደለም። ካራታም ከዛ ከድርጅት ከወጣው በኋላ የሚያውቁኝ ከማህበሩ ጋር ስቀላቀል የተቀላቀልኩበት ህይወት ሌላ ስለሆነ የሚያውቁኝ በዛ አይደለም። እኔ ግን የሚያውቁኝ ድርጅት ውስጥ ያሉት አሁን እህቶች ሊያዩት ይችላሉ፣ ያውቁታል እነሱ አስተዳደጋችንና ውዳሴ ማርያም ቤተክርስቲያን ላይ ቆሜ ከጸለይኩኝ እንዴ ይላሉ። ከየት መጣች አንድ እህታችን እንደውም እንደዚህ ቤት ያልሆነ ቦታ አስገብቻት እና እኔ በቤተክርስቲያን እየፈራሁ ነው የምመላለስ ወደ ኢየሱስ ስለሚያውቁኝ ማለት እና ልክ መንገድ ላይ ስመጣ እህቴ ይቅርታ አድርጊልኝ ከፈለግሽም ደብድብኝ አልኳት። ሰው እንደዚህ አይቺ ማለት ነው ስላት ወደዚህ የምትመጣውን ትታ አንገቴን አንቃኝ ወደ ኢየሱስ ይዛኝ ሄደች እና እኔ ይቅር እምልሽ አለችኝ። ሁለተኛ ድለላ አልሰራም ብለሽ ቃል ግቢ አለችኝ በሩ ላይ ማለት እህቴን እኮ ቆይቻለሁ ከተኩ ስላት አሁን እኔ ፊት በይ ነው የምልሽ። አዎ በቃ ሁለተኛ አልሰራም ትቻለሁ ስላት አሁን ይቅር ብዬሻለሁ ስላ አሁን ሰላም እንባባላለን ክብር ይግባውና እና ከዛ በኋላ ከሀያት መድኃኔዓለም ጸበል 3-7 ተጠመቅኩኝ። ራስ ምታቱ ይቀጠቅጠኛል። ኪኒን ትቻለሁ፣ መርፌ ትቻለሁ፣ ሁሉን ነገር ትቻለሁ። እምነት ብቻ ነው ያስኩት። ከዛ ልክ ሲነሳብኝ ድንገት ነው ራሴ እንዲከፍሎ ነው ድንገት ነው የሚመታኝ። ከዛ ልጄን እጠራውና አብዬ እምነት አምጣ እንደዚህ ከፍለዋለሁ ጸጉሬ ለሁለትና ቁጭ ነው ምለው። ለምን እነሱ እንዳሉት ነው የሚያደርገኝ። ልብ ምቱስ ከዚህ ያለ ደም በጆሮዬ የሚመጣ ነው የሚመስለኝ። ደም በዚህ የሚመጣ ነው የሚመስለኝ። በግማሽ በኩል በአይኔ ራሱ ደም የሚመጣ ነው የሚመስለኝ ህመሙ ማለት ነው። ከዛ አብዬ እለዋለሁ ይሄን ክፈትና እምነትና ጸበል ልክ ሲያደርግልኝ ከዛ በኋላ አሞት ከልቤ ውስጥ ልክ አሞት ሲወጣ ተነስቼ ቆምኩኝ እና ለቀቀኝ። እንዴ አቢ መድኃኒቱን አገኘሁት አልኩት። ከዛ በኋላ ሲያመኝ እምነትና ጸበል አረጋለሁ እጠብቀዋለሁ። ልክ ያ አሞት ከልቤ ውስጥ ሲወጣ እነሳለሁ። በዛ መልክ ያለሁኝ አንዴ በጣም አሞኝ ተኝቻለሁ። ሌሊት ላይ ነው ለካ ምን ከዛ በፊት እናቴ ወንድሜ አሜሪካ ሊወስዳት ፕሮሰስ ሁሉ ጨርሶላት ነገ ልትሸኝ ነው እናቴ። ቡና ተፈልቷል ምን ተብሏል። ከዛ ልክ ያንን ቡና እያፈላሁ እያለ ድንገት አመመኝ ራሴ። ሲያመኝ እሷ ደግሞ ጠዋት ልንሸኛት ነው ሁሉ ነገር ተዘጋጅቷል። ከዛ በኋላ እምነት ነው ማድረግ ያለብኝ አማራጭ 2 ሰዓት 3 ሰዓት ሆኗል። እሷ ደግሞ መኪና ነው የምትፈልገው ኮንትራት እንዲይዝላት። እኔ እንኳን ለሷ መኪና ሊይዝ ሁሉንም ነገር ትቼ ነው ቁጭ ምለው ራሴን ሲይዘኝ ማለት። ከዛ አብዬ እምነቱን አድርግልኝ እምነቱን ቶሎ በላ አልኩት። እሱ እምነት ጸበል አድርጎልኝ ለ3 ሰዓት እቀመጣለሁ እምነትና ጸበል ብቻ እየተደረገልኝ ራሴ ላይ ማለት። ከዛ ሳያት ብዙ ኪኒን ከጎረቤት እያያዘችልኝ ትመጣለች። ይሄን ኪኒን ዋጭና ሸኝኝ እስኪ ምን አለበት ለዛሬ ብቻ ይሄን ኪኒን ብትውጪ ትለኛለች እያመጣች ከጎረቤት ማለት። ልክ ያንን ኪኒን አምጥታ ስትሰጠኝ አተላ ውስጥ ነው የምጨምረው። እንደምን ብዬ ቀበላትና አተላ ውስጥ ጨምረዋለሁ። ከዛ አሁንም ታመጣለች። ምን አልውጠሽ ብትሸኝኝ ነው መኪና ብታዘጋጅልኝ ትለኛለች። አይ እናቴ አስቀናሽኝ አሁንስ አልኳት። ግን መሄዱ ቀርቶ ነገ ስትቀብሪ ልትውይ ትችያለሽ እንደዚህ ነው ያልኳት። በግድ ቀና ብዬ ነገ ቀብር ላይ ልትቆሚ ትችያለሽ መሄዱ ቀርቶ አሜሪካኑ ቀርቶ ብዬ የሷ ሩጫ አስቀናኝ ያላት ነገር ማለት ነው። ከዛ በኋላ እንደዛ ሆኖ እምነቱ ጸበሉ ተደርጎ ከ3 ሰዓት በኋላ አሁንም አሞት ወጣ ከልቤ ውስጥ። ከዛ ታጠብኩኝ ፊቴን ተነሳሁኝና መኪናው ተስካችላትና ሄደች ወደዛ ሄደች። ከዛ በኋላ ድጋሚ 16 ላይ እንትን ቅባ ቅዱስ የሚቀባባት አሉን ኢየሱስ እና እዛ ሌሊት ላይ የዛኑ ለት እሷ ከሄደች በኋላ በጣም አመመኝ ራሴ በጣም ተኝቻለሁ። በጣም አሞኝ ልክ ስነሳ ያ ራስ ምታት ነው። ሌሊት ነው አቢም ተኝቷል። እምነቱንም ለማምጣት በጣም ከብዶኛል።
ከዛ እንደምን ብዬ እንትን እያቃሰትኩ ድጋሚ ስተኛ ሸለባ አረገኝ እንቅልፍ ድጋሚ ማለት ነው። እና ህመሙ ግን አለ እና ሽልብ እንዳረገኝ የሆነ ልጅ የመጣ ይመስልኝና ራስጌ ላይ ለራስ ምታትሽ እኮ ዶክተሩ ያለው ወይ ብላ ነው ተመልሰሽ ወይ ብላ ተመላልሰሽ ታከሚ አለኝ። ተመላልሰሽ ታከሚ ሲለኝ ከዛ ብንንስል ሰው የለም። ከዛ ወይ ብላ ያለው ዶክተር ማን ነው? ወይ ብላ ታች ጋር የሆነ ክሊኒክ አለ ላይ መድኃኒት ቤት ነው ያለው። ዶክተሩ ማን ነው? ወይ ብላ እንግዲህ እዛው ውስጥ ነው ጎረቤታችን አባ ያሳደጉን ናቸው። ግን እኔ አልሄድም እንኳን ሊሄድ የተቀባ ሰው ሳይ ራሱ ምግብ አልበላም እስክረሳው ድረስ ከቲቪቲ የተነሳ ማለት ነው። እና እየደገምኩ ውዳሴ ማርያም ወይ ብላ ያለው ዶክተር ማን ነው? ኧረ ግለጭልኝ መብርሃን ማን ነው እያልኩ ስጸልይ ውዳሴ ማርያም ስደግም አባ ትጻል እንዴ አባ ብዬ አጨበጨብኩ ለሊት ተነስቼ ማለት ነው። ከዛ በጧት ተነስቼ አባ ጋር ሄድኩኝ እና አባቴ ልብ ህመም ተብዬ ከኢትዮጵያ ውጭ ተብዬ ስል አይ ልብሽን አሉሽ ብለው ራሴን ያዙት። አባ ሲጀመር ሲያመኝ የነበረው ራሴን ነው። ልብ አሉ ብለው ራሴን ያዙት። ከዛ ከራሴ ተመላለስኩኝ ብዙ ጊዜ ተመላለስኩ በአባ ቅባ ቅዱስ ራስ ምታቱ ቀረ ማለት ነው። ዳንኩኝ። ክብር ይግባው ለመድኃኔዓለም። ከዛ በኋላ 40 መድኃኔዓለም በህልም እንደዚሁ ተኝቼ ቀን ላይ ነውና 40 መድኃኔዓለም ጉዞ አለ እና ይሄ ጉዞ ቅዱስ ጊዮርጊስ የጉዞ ማህበር ይባላል ነው የሚለኝ ልጁ በህልም። ቅዱስ ጊዮርጊስ የጉዞ ማህበር ይባላል። እዛ ጉዞ ላይ የተጠራው ሰው ቀርቶ አንቺ ትሄጂበታለሽ በዛ ወንበር ላይ ይለኛል። የ40 መድኃኔዓለም የልጅነቴ በ4 ዓመቴ ነው የማውቀው 40 መድኃኔዓለምን ደግሞ ራሴ በጣም እንትን እናቴ ስነግረኝ ጸጉርሽ ምናምን ከአረብ ነው እየደቀልሻት ነው መባለው አለች እናቴ ስነግረኝና በጣም እንትን ብሎ ቆይቶ የሆነ ቁስል ወጣበት ጭንቅላቴ ላይ ማለት ነውና ያ ቁስል ሲል በጣም ቆሰለ። በጣም ቆስሎ ደምና መግል ተጨማልቆ በጣም ከሚገባው በላይ ሻሽ ስታስርልኝ እናቴ እፍ ስትል አይኔ ነው የሚሰማኝ እና ጸጉሬ ውስጥ ሻሽ የምታስረው ሻሽ ውስጥ ጠልቆ ነው የሚጠብቃት ከስራ ስትመጣ እና ስታወጣው እፍ እያለች ታወጣዋለች። እፍ የምትለው ግን አይኔ ነው እንጂ ራሴን አይሰማኝም። እና ሆስፒታል በጣም ወሰደችኝ። በጣም ድርጅት ውስጥ ነበረ መርፌ ምናምን በጣም እወጋለሁ። ተንበርክኬ ነበር መቀመጠው በቂጤ መቀመጥ አቅቶኝ ያ ቁስል እንዲድን ማለት ነው። እና መጨረሻ ላይ የቆዳ ሐኪም አለርት ስትወስደኝ እኛ እጅ ቢሆን ይቆረጥ ይባላል፣ እግር ቢሆን ይቆረጥ ይባላል። ይሄ ግን ራሷ ነው እና ምንም ማድረግ አንችልም። እኛ ማድረግ የምንችለው በብዙ መርፌ ልጅቷ እግሯ ሊበላሽ ነው ሽባ ልትሆን ነው። ስለዚህ ማድረግ የምንችለው ይሄ ቁስሉን በመቀስ እንዳለ እናነሳውና ራሷን ቆዳው እንዳለ እናነሳውና ያሻንጉሊት የአርቲፊሻል እንገጥምላታለን። የአርቲፊሻል እየታጠበ እየተጸዳ ሁሌ ትሸፈናለች እንጂ ያለበለዚያም ልትፈርስ ነው ይሏታል። እዚህ ድረስ መጣ ቁስሉ። ከዛ ሲመጣ እሷ ደግሞ አይ አለች። የድሮ እናቶች ጠንካሮች ናቸው። እኛ ብንሆን እሺ ልንል እንችል ነበረ እና እናቴ አይ ከወሰዳትም በቁማ ፈርሰሽ ነይ ካላት በቁማ አፍርሶ ይወሰዳት እንጂ በልጅ ደግሞ አትፈተን። እኔ ምን እንደምል አላቅም እና አፍርሶ ይወሰዳት እንጂ እኔማ በመቀስ አስነስቼ ያሻንጉሊት አላስደረግባትም ብላ አዝላኝ መታ እቤት ጥላኝ ትሄዳለች ወደ ስራ። ከዛ ምን አሉ ስትል እኔ እንጃ ምንም እሷ እምነት ቦታም ጸበል ቦታም የምትወስድበት ጊዜ የላትም። ለብቻዋን ያሳደገችን እና ብቻዋን ያሳደገችን ያ ስራ የሷ ስራ ቆመ ማለት የኛ ህይወት ቆመ ማለት ነው። በሰውኛ በስጋዊ ስትመጣ ማለት ነው። ጥላኝ ወደ ስራ ሄደች እና ጥላኝ ወደ ስራ ስትሄድ የሆነች ዘመዳችን 10 ፍሬ ትሆናለች የልጇ ጸጉር ያችን የልጇን ጸጉር ታበጥርላታለች። ስታበጥር ወይ መድኃኔዓለምዬ ይችን የምታክል ጸጉር በሰጠኸኝ አልኩኝ። እኔ በጣም ሁሌ ነው የሚያነሷት ስል ያቺ ዘመዳችን ምን ትላለች? አይ አለች ጸጉሩ ቀርቶብሽ ቁስልሽ በዳነ ትለኛለች። እና ልክ እኔ እንደዛ ስል የሚያሰሯት ሴትዮ ሮሚና ካፌ ነው በገልጸው ደስ ይለኛል። የሉም አሁን ልጆቻቸው በጣም ጥሩዎች ልጆች ናቸው። እንደውም በዚህ መሀል ለመሰክርለት ፈልጋለሁ። አንደኛው ልጃቸው ሰንዳፋ ጊዮርጊስን አሰርቶ ስሙ ሲነገር ደስ ብሎኛል። ለምን የአያቶቹን አልተወም፣ የአባቱን ሳይሆን የአያቱን ያለች ማለት ነው። ዘርህ ይባረክ ሰምቼ ነው ጊዮርጊስ ሰንዳፋ ጊዮርጊስን አሰርታ ሰምቼ ነው። ዘርህ ይባረክ ብሩኩን እናትህም አያቶችም ደግ ነበሩ። አንተም የነሱን ፈለግ ስለተከተልክ እግዚአብሔር ይባርክ፣ ዘርህ ይባረክ። ያንተም ትውልድ 7 ትውልድህ እንደዛ እንዲከተል ያርክ። እና እኛ እማማ ነበር የሚባሉት ያስታውሳሉ። እማማ ስል ያስታውሳል ልጁ ማለት ነው። እና
እማማ ስትገባ እናቴ የማማ ጓደኛ የሚያሰሯት የሮሚና ካፌ ዋናዋ የእሳቸው ጓደኛ ከአርባሃራ መድኃኔዓለም ያንን እምነት በካኪ ወረቀት ነበር የዛኔ የአፈር እምነቱን ይዘው ሲገቡ እናቴ ስትገባ ይገናኛሉ።